ወገን ሰምታችኋል? ይሄ ዛሬ 33 ሙሽሮች ይፋታሉ። ከ3 ወር በፊት የነበረው ጋብቻ 3000 ጋብቻው በሙሉ ፌክ ነበር የሚል ዜና ቫይራል ነበር። ጠዋት ጮክ ብሎ ሲያነቡልን ነበር። እና ያ ሁሉ ያየነው ሰርግ፣ ያ ሁሉ ሽምግልና፣ ያ ሁሉ ቪዲዮ ምናምን ፌክ ነው እንዴ? እና ተመለሳችሁ 3000ችሁም? እሺ እኛ መቼ እናግባሽ? ዞር በለዋ እንዴ! ወይ ተመለስ ወደ ቤታችሁ እንዴ! ሀገሪቷን እዳ በዳ። ወይ ቪዲዮችሁ ደረሰ እንዴ? እዳችሁን ጨረሳችሁ እንዴ? ታዲያ እንዴት ነው የምትፋቱት? ወይ ጉድ! ወቸው ጉድ ማለት አሁን ነው። ወቸው ጉድ ማለት አሁን ነው። እንደ የሳማችሁት ጫማ ተንበርከከ። ለካ ዘንድሮ ሽማግሌ ማይከበርም አትሰሙም። ለካ የሳማችሁት ጫማ ምናምን። ወይ የተሰራችሁ ጥፍር ለቀቀ እንዴ በ3 ወር ውስጥ? ወይ ጉድ! እና በቃ እንደዚህ ሆነ። ታዲያ አግባት በሉኛ። ወያው ያ ሁሉ በቃ ይሄ ምንድን ነው? አሟላልኝ፣ ወርቅ ግዛድ፣ ምን ነበር የሚባለው? ይሄ ምን ነበር? ጥሎሹ ሙሉ ጥሎሹ ሙሉ በቃ ኪሳራ። ይህ በቃ ቤተሰብ ምንም ዋጋ የለም። ሳስቡ ታከተኝ። ይሄ ደግሞ ትንታ በቃ ግን በ3 ወር 3000፣ 1 ወር 1000፣ 1 ወር 1000፣ 1 ቀን ስንት ማለት ነው? በቃ ድረሱበት። ኮመንት ላይ ጻፉ እና እያያችሁን ሙሽሮች ሰግጥ ማለት አሁን ነው። ቤተሰብ አምልጥ የሆነ ማስታወቂያ ትዝ ይላችኋል። አምልጥ ለጫማው በኋላ ይጨነቃሉ የሚል ነገር እሱ ነው ትዝ ያለኝ እና ከባድ ነው። እና ስደቱ እንዴት ነው? ተመችቷችኋል? እስቲ ጻፉ። እስቲ የተፋታችሁት የማይመለከታችሁ ለፉ። ለተፋታችሁ ብቻ ጻፉ። ውስጥ ተመቻችሁ? እንዴት ነው ግን? ያሳዝናል። አይ እንደ ቀልድ ነው፣ ግን ማህበረሰብ ተኮር ላይ ያልተሰራ ነገር ምናምን ከባድ ነው። አስባችሁታል? የወጣውም የጠፋውም ገንዘብ፣ ህይወት የቤተሰብ ቀልብ መደንገጥስ? ለነገሩ ቤተሰቡም እንደዛው ነው። ሴት ሽማግሌ የሚልክ ዘመን ነው ያለው። ሴት እየላካችሁ ሽማግሌውም የለም። በእውነት ነውር ነው። አንዳንድ ነገሮቻችን ነውር ናቸው። ነውሮቻችንን ወዲያው እያየን ነው። እንደ ማህበረሰብ ያው ላሽቀናል። ፋሚሊ ተመለሱ። አያዋጣችሁም። ተመለሱ። ግድ የለም። እኔም መውጫ አጥቼ ነው እንጂ ግድ የለም፣ እወጣለሁ ከዚህ ቤት። እውነት ግድ የለም። ተመለሱ ፋሚሊ። ያሳፍራል።